Dr. Tesfaye Talila is an interventional cardiologist at Piedmont Hospital. Dr. Obstinate Merritt is on the faculty at Morehouse School of Medicine. They're married, raising 4 children, both accomplished, but they say they could not forget about the critical need for cardiac care in their home country of Ethiopia. And so they started a nonprofit organization called Heart Attack Ethiopia. The workforce of the country is sick and waiting, for somebody to do something about it. እኔ ስራዬ መርካቶ ነው። በግል ስራ ነው የምተዳደረው እና ባለትዳር ነው፣ 2 ልጆች አሉኝ። ዘውዱ ጋሻው እባላለሁ። 2001 አካባቢ ላይ ነው እና የሆነ ነገር ሲያፈነኝ ሆስፒታል ሄድኩኝ። እዛ ሄጄ የልብ ችግር ነው ብሎ ሪፈር ጻፉልኝ ወደ ጥቁር አንበሳ ማለት ነው። ከዚህ መጥቼ 15 ዓመት ነው እየተከታተልኩኝ ነበር። በቃ ማለት ስለ ዶክተር ተስፋዬ ምናምን ሰማ ነበር ሰይፉ ምናምን ፕሮግራም ላይ እና እህቴ ደግሞ በጣም ስለሱ ትነግረኛለች። እንደዚህ ብታገኘው ምናምን ትለኝ ነበር እና ያን ፕሮግራም እያየ ነው በሳምንቱ ምናምን ተደወልን ዩቲዩብ ላይ እያየሁት ማለት ነው። ከዛ ሳይው በጣም ነው ደስ ያለኝ። በቃ እንደ አዲስ እንደተወለደ ሰው እና ለነገርም ማልችለው ነገሮች አሉ አይደል? አንዳንዴ ቃላት የሚጠፋብህ እንዴት ብዬ እንደምነግርህ እኔ ልጆቼን ነው ወዲያውኑ ያስመጣኋቸው። ልጆቼ መጡ ከሱ ጋር አያቸው። በጣም ነው በቃ እሱም ሲያያቸው ልጆቼን በጣም ነው የወደዳቸው። በጣም አሪፍ ልጆች ያምራሉ። ስትሄድ ይምጡ ከዛ ፎቶውን እነሳለን እንፈቷለን፣ ያለውን ችግር እንፈቷለን ያለኝ ቀጥታ። እንዴት ነው በተረፈ ያው ትንሽ ጊዜ ስጠው በደንብ ሁሉ ነገር ይስተካከላል። በጣም ይሄ የሚያዞር ምናምን ነገር ሁሉ ይጠፋል። መጠንቀቅ ከባድ ነገር ያለማንሳት። ከዛ በኋላ ግን በቃ እንደፈልግ ምንም ችግር የለም። መድኃኒቱ ግን በጣም አስፈላጊ ነው። ይሄ ዋርፋሪን የሚባለው መድኃኒት ከዛ በወር እንደዚህ እየመጣህ ትከታተላለህ። ደምህን እንመረምራለን። መቅጠኑን ማለት ያስገባንልህ ቫልቮች ደምህ ካልቀጠነ ይረጋል ቫልቮ ላይ። እሱ ከረጋ ስትሮክ ነው የምታደርገው። በጣም ጥንቃቄ ማድረግ ያስፈልጋል። ግን እሱን ከወሰድክ በቃ ሰላም ሁሉ ነገር በርታ። በቃ ምንም የጎደለብኝ ነገር የለም። የነበርኩበት ሁኔታ የነበረው ነበር አይደል? እሱ ሙሉ ተቀየሩ። በቃ እንደ አዲስ ነው የተወለድኩት። አዲስ ሰው ነው በቃ የሆንኩት። እኔ እንደዚህ አይነት ኢትዮጵያኖች ይኖራሉ ብዬ አላስብም። በእርግጥ መልካም ሰዎች አሉ። እኔ በዙሪያ ብዙ መልካም ሰዎች አሉ። አሁን ባለውበት አካባቢ ራሱ በአብዛኛው መልካም ሰዎች ናቸው ለኔ ያሉት። ያሳታክ ደግሞ ለመላው ኢትዮጵያ ይሄ ነው ሃይማኖት፣ ዘር ምናምን ሳይለይ ሁሉ ነገር ጥለው ሀገራቸውን ብለው ለብዙ ሰው መትረፋቸው ደግሞ በጣም ነው በቃ የሚገርመኝ። እንደዚህ አይነት እግዚአብሔር ጸጋ ሲሰጥ ደግሞ በጣም ነው የሚያስደስት። Got lots of messages saying that we saved their lives, and the families are very grateful. So that really was motivating for us to do more. But these 6,000 patients, their most common symptoms are shortness of breath. They can't sleep, they can't lay flat, they are breathless. So every time we go there, we make somebody be able to breathe. ማስተላለፍ ፈልገው እነ ዶክተር ተስፋዬ አይነት ሰዎች እንዳለከሩ በቃ እግዚአብሔር እድሜና ጤና ሰጥቷቸው ሌላም ሰው በእነሱ ተቀይሮ ለሰው መትረፍ እንዴት መልካም እንደሆነ እንዲማርባቸው እድሜ ሰጥቶ እንዲያቆያቸው ልመኝ።